ፋኖ ተስፋ እየቆረጠ ነው። የአማራ ክልሉ ግጭት ወዴት ያመራል? በሌላ በኩል ደግሞ በታሪክ ለመጀመሪያ ጊዜ የኢትዮጵያ ሰንደቅ ዓላማና ብሔራዊ መዝሙር በህዝብ ውሳኔ ሊቀየሩ ይችላሉ የሚል መረጃ ወጥቷል። የገዢው ፓርቲ የምርጫ ስርዓቱ እንዲቀየር ለምን ፈለገ? አማርኛና አፋን ኦሮሞ ብሔራዊ ቋንቋ እንዲሆኑ የቀረበው የውሳኔ ሀሳብስ ምን ውጤት ይኖረዋል? ጿግሜስ የደሞዝ ክፍያ ሊታሰብባት ነው። በኢትዮጵያ ፖለቲካዊ ሽኩቻ ውስጥ ያሉትን ወሳኝ መረጃዎች የያዘ የዛሬው ልዩ ትንታኔያችን አሁን ይጀምራል። ተከታተሉ። በኢትዮጵያ ወቅታዊ ፖለቲካና የጸጥታ ሁኔታ ላይ ትኩረት ያደረገው የዛሬው ትንታኔያችን በመጀመሪያ በአማራ ክልል ያለውን ወታደራዊ እንቅስቃሴና የከፍተኛ ጀነራሉን መግለጫ ይመለከታል። ፋኖ ቆሞ መዋጋት የማይችልበት ደረጃ ላይ ደርሷል። ጀነራል መሐመድ ተምአ በአማራ ክልል አዊ ብሔረሰብ ዞን የምስራቅ እዝ አዛዥ ጀነራል መሐመድ ሰማህ ባደረጉት ስብሰባ የፋኖ ቡድን አሁናዊ ቁመና ተስፋ የቆረጠ ነው ሲሉ ገልጸዋል። ጀነራሉ እንደሚሉት ቡድኑ በአሁኑ ወቅት ቆሞ መዋጋት የሚችልበት አቅም የለውም። እየተደመሰሰ ያለው ጽንፈኛ ቡድን ታሪካዊ የሀገር ጠላቶችን ለማንገስ የሚውተረተር ነው ሲሉ ጠንከር ያለ ወቀሳ ሰንዝረዋል። ይህ ንግግር በክልሉ ያለውን የትጥቅ ግጭት መልክ እየቀየረ መሆኑን የሚያመላክት ሲሆን ጀነራሉ አክለውም የፋኖ ደጋፊዎችና አስታጣቂዎች ተስፋ የቆረጡ መሆናቸውና የጥፋት መልእክተኞች ሴራ ከሽፏል ብለዋል። በዚህም ምክንያት በአዊ ዞን አንጻራዊ ሰላም ሰፍኖ የልማት ስራዎች መጀመራቸውን ገልጸዋል። ይሁን እንጂ የጀነራሉ ንግግር በክልሉ ካለው ተጨባጭ የሽምቅ ውጊያ ሁኔታ ጋር እንዴት ይጣጣማል የሚለው ጉዳይ አሁንም በፖለቲካ ተንታኞች ዘንድ አነጋጋሪ ሆኖ ቀጥሏል። የሀገራዊ ምክክር ጉባኤና የህዝብ ውሳኔ ጥያቄዎች። ወደ ሀገራዊ ምክክሩ ስንመጣ በኢትዮጵያ ፖለቲካ ውስጥ ለዘመናት ቅራኔ ሲፈጥሩ የቆዩ ጉዳዮች ወደ ህዝብ ውሳኔ ሊያመሩ እንደሚችሉ ፍንጭ ታይተዋል። በሀገር ግንባታ አጀንዳ ስር የቀረቡት የክልል ሰንደቅ ዓላማዎች፣ የክልል መዝሙሮች እና ብሔራዊ መዝሙር አስፈላጊነት ላይ ተመካካሪዎች ለሁለት ተከፍለዋል። በተለይም አዲስ ብሔራዊ መዝሙር እንዲዘጋጅና የጉዳይ ወደ ህዝብ ውሳኔ እንዲያመራ የጠየቁ ተመካካሪዎች ኑሯቸው ሰምተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ባቀረበው ሰነድ መሰረት በምክክር ሂደቱ ሳይፈቱ የቀሩ መሰረታዊ ጉዳዮች ወይም ጠንካራ ተቃውሞ የገጠማቸው ሀሳቦች በህዝብ ውሳኔ ሊፈቱ ይችላሉ። ይህ ሂደት በኢትዮጵያ ፖለቲካ ሽኩቻ ውስጥ ትልቅ ለውጥ ሊያመጣ የሚችልና የፌዴራሊዝም ስርዓቱን ቅርጽ ሊቀይር የሚችል አጋጣሚ ተደርጎ ይወሰዳል። የምርጫ ስርዓቱ ለውጥና የገዢው ፓርቲ አቋም። ሌላው አስገራሚ መረጃ በኢትዮጵያ ያለው የአብላጫ ድምጽ የምርጫ ስርዓት ተቀይሮ ተመጣጣኝ የውክልና ስርዓት እንዲተገበር የቀረበው ሀሳብ ነው። የሚገርመው ነገር በስራ ላይ ያለው የአብላጫ ድምጽ ስርዓት በቂ ድጋፍ ያላገኘ ሲሆን የገዢው ብልጽግና ፓርቲ ተወካዮች ጭምር ተመጣጣኝ የውክልና ስርዓትን ደግፈው አስተያየት ሰጥተዋል። ይህ ለውጥ ከተገበረ አነስተኛ የፖለቲካ ፓርቲዎች በፓርላማ የመቀመጫ እድል እንዲያገኙ የሚያስችል ቢሆንም የገዢው ፓርቲ ድጋፍ ግን ስልታዊ ለውጥ ይሆን የሚል ጥያቄ አስነስተዋል። በተጨማሪም በህገ መንግስቱ አንቀጽ 54 መሰረት ለአናሳ ብሔረሰቦች የተመደበው 20 መቀመጫ አነስተኛ በመሆኑ እንዲሻሻል ጠይቋል። የቋንቋ ጉዳይና የጿግሜን ወር ክፍያ። በመጨረሻም የቋንቋ ጉዳይ አሁንም የውይይቱ ዋነኛ ማዕከል ሆኗል። አማርኛና አፋን ኦሮሞ ብሔራዊ ቋንቋ እንዲሆኑ እንዲሁም ትግርኛ፣ ሶማሌኛ፣ አፋርኛ፣ ሲዳምኛና ሌሎችም የፌዴራል የስራ ቋንቋ እንዲሆኑ የውሳኔ ሀሳብ ቀርቧል። አማርኛ ብሔራዊና የስራ ቋንቋ ሆኖ የመቀጠል እድሉ ከፍተኛ መሆኑን ተጠቅሟል። በተጨማሪም የጿግሜን ወር የሰራተኞች የስራ ሁኔታ አነጋጋሪ ሆኗል። ተመካካሪዎች የጿግሜን ቀናት ያለ ደሞዝ የሚሰሩባቸው መሆናቸው ቀርቶ የእረፍት ቀናት አሊያም ክፍያ የሚፈጸምባቸው እንዲሆኑ ጠይቀዋል። እነዚህ በሰራዊቱና በምክክር ኮሚሽኑ በኩል የሚሰሙ መረጃዎች ኢትዮጵያ ወደ አዲስ የፖለቲካ ምዕራፍ የተሻገረች መሆኑን ያሳያሉ። ነገር ግን በንግግርና በውይይት የተያዙት እነዚህ ጉዳዮች በምድር ላይ ያለውን ግጭትና የፖለቲካ ልዩነት ምን ያህል ይፈቱታል የሚለው ለወደፊቱ የሚታይ ይሆናል። ስለዚህ ጉዳይ የእናንተ አስተያየት ምንድን ነው? ፋኖ ተስፋ እየቆረጠ ነው ወይስ ውጊያው መልክ እየቀየረ? የብሔራዊ መዝሙሩስ በህዝበ ውሳኔ መለወጡን ትደግፋላችሁ? በኮሜንት መስጫው ላይ ሐሳባችሁን አጋሩ። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም።